እሺ ሰዎች የሚገርም ነገር ነው ይዤላችሁ የመጣሁት ዜና ሳይሆን ነገር ነው። ሁሌ አርብ እንደዚህ አይነት ጥያቄዎችን አዘጋጃለሁ። ሽልማት ያለው ጥያቄ ነው የማዘጋጀው እና አሁንም የማዘጋጀው ጥያቄ በጣም የሚገርም ሽልማት ያለው ነው። እንድትበሉኝ ነው የምፈልገው። ሰው በኮንፊደንስ ማለት ነው መጥቶ ከኔ ጋር ተከራክሮ አሸንፎኝ መሸለም አይፈልግም። ለምን እንደሆነ አላወቅኩም። አሁንም የማቀርበው ጥያቄ አንድ ነው። የሚኖረው ሽልማት 50 ሺህ ብር ነው። አሰጠንም ምናምን ልትሉኝ ትችላላችሁ። ለምን ደግሞ አልሰጣችሁ? በቃ ይሄ የኔ መንገድ ነው፣ የኔ መንገድ ነው። ፊቴን እያያችሁ ነው፣ የምታውቁኝም ትኖራላችሁ። በቃ መልሱ፣ ተሸለሙ። ምን መሰላችሁ? በኤርትራ ጉዳይ ነው አሁንም ጥያቄ። ኤርትራ የምትባል ሀገር በዓለም አቀፍ ሕግ መሰረት አለች። ይሄ ኦኤዩ እውቅና ሰጣታል፣ ዩኤን እውቅና ሰጣታል አይደለም። ኢትዮጵያ ክሌም ብታረግ በዚህ መንገድ ህገ ወጥ ነው፣ ይሄ ትክክል አይደለም፣ ሀገር አይደለችም፣ እውቅና አልሰጠውም፣ ምን አላልኩም ብትል የኤርትራ ሀገርነት በአንድ ቀን ይፈርሳል ብዬ ነው እኔ የማውቀው። አሰብ ፍጹም የተወረረ የኢትዮጵያ ግዛት ነው ብዬ ነው እኔ የማውቀው፣ በየትኛውም ዓለም አቀፍ ህግ መሰረት ማለት ነው። እናንተ ኖ ሀገር ናት፣ ያለቀ የደቀቀ ነገር ነው፣ በዚህ ህግ መሰረት ብላችሁ የምታመጡ ከሆነ የመለሰው የመጀመሪያ ሰው ማለት ነው እስከሚቀጥለው ሰኞ ድረስ መልስ አምጡ። በቃ ያለውበት ቦታ ነግራችኋለሁ። ከፈለጋችሁ በካሽ ከፈለጋችሁ ደግሞ በአካውንታችሁ ልክላችኋለሁ። በቃ ከኔ ጋር ተከራክራችሁ አሸንፉኝ። በኮመንት ሊሆን ይችላል፣ በምንም አይነት መንገድ አሸንፉኝ፣ እሸልማችኋለሁ። ይሄ ሽልማት ካለቀ በኋላ ደግሞ የዛሬ ስንት ጊዜ ደግሞ ሌላ ሽልማት ይዤ እመጣለሁ። የሽልማቱ ላይ ይኖረኛል እና አሁን መጀመሪያ የምፈልገው በኤርትራ ጉዳይ ነው። በቃ እኔ ልዋሽ አልፈልግም፣ ልምልም አልፈልግም። በትክክል ኤርትራ የምትባል ሀገር አሁን ኤርትራ የምትባል አለች። እቺ ሀገር በዚህ አግባብ እንደዚህ ሆኖ ሀገር ናት። አሁን ያለው የኤርትራ የሚባለው ካርታ በዚህ አግባብ በእንደዚህ መንገድ ትክክል ነው። አሰብ የሚባለው ቦታ የተወረረ አይደለም፣ በቃ የኤርትራ ግዛት ነው የምትሉ ከሆነ የኢትዮጵያ መንግስት ክሌም ቢያደርግ ቢጠይቅ፣ መጠየቅ ብቻ አይደለም ግዛቴ ነው ሀገሬ ነው ብሎ እንደ በሀገር ፍቅር በሆነ ነገር ተነሳስቶ ለመያዝ ቢሞክር ህገወጥ ነው፣ ሉዓላዊ ሀገር መውረር ነው ብላችሁ የምታስቡ ከሆነ በትክክል በህግ አግባብ በቃ ዓለም ላይ አለ የምትሉትን ህግ ተሞክሮ ሁሉ አካታችሁ ኮመንት ላይ ጽፋችሁ ነገሩ ወይ ደግሞ በቪዲዮ እንትን በሉኝ። ለሱ ጥያቄ እኔ መልስ መስጠት የማልችል ከሆነ 50 ሺህ ብሩን እሰጣችኋለሁ ማለት ነው። የምሰጠው ለአንድ ሰው ነው፣ ለአንድ ሰው ቀድሞ ለመለሰ ሰው ነው የምሰጠው ማለት ነው። ይሄ የዛሬው ጥያቄ ነው። አርብ ሁሌ ጥያቄ ለማዘጋጀት ነው የምፈልገው እኔ ሽልማት ያለው ጥያቄ መልሱ፣ ተሸለሙ ነው አመላችሁ። የዛሬው የኤርትራ ጉዳይ ነው የሚሆነው ጂኦፖለቲክስ ላይ ማለት ነው። ይሄ ነው። አመሰግናለሁ።